እንዴት ሆኖ እስቲ መቸኮልና መፍጠን አንድ ሊሆን ይችላል? መቸኮል እኮ የሰውን የኛ ያልሆነን ነገር የኛ ካልሆነ ብለን በግሪዲነት መንገብገብ ወይም ደግሞ በቃ የሰውን ነገር መጋፋት፣ የሰውን መብት መጣስ፣ የኛ ያልሆነውን ነገር እኛ ያልሰራንበትን ወይ ደግሞ የኛ ድካም ወይም እኛ ልፋት ያላረፈበትን ነገር የኛ እንዲሆን መጣር ማለት ነው። መፍጠን ማለት ግን ኢትስ ኦል አባውት ቢንግ ኦን ታይም ነው። ለምሳሌ አንድ ሰው በታክሲ ለመሄድ ካሰበ ፈጠነ የሚባለው በጊዜ ሰልፍ እንዳይገጥመው ወይ ደግሞ ቀድሞ ተነስቶ ቀድሞ ቦታ ላይ መድረስ፣ ያ መፍጠን ነው። መቸኮል ሲሆን ግን አርፍዶ መጥቶ ሰው ሁሉ ከተሰለፈ በኋላ ተጋፍቶ ሰልፍ በጥብጦ ምናምን ነገር ካልገባ ብሎ መረበሽ እንደማለት ነው። ህይወት ላይም እኛ የምናደርጋቸው ሜዥሮች፣ እኛ የምናደርጋቸው እያንዳንዱ አክቲቪቲዎቻችን እየፈጠንን ነው ወይስ ደግሞ እየቸኮልን ያለ ነው? ስለዚህ የምንፈልገው ውጤት እስኪመጣ ድረስ ወይም ደግሞ እንዲመጣ እኛ ኤቭሪዴይ ትንሽ በትንሽም ብትሆን በፍጥነት ነገሮችን መስራት መለማመድ ያስፈልጋል። ያለበለዛ ዞር ስንል ሰዓት ሄዶ የማየውን ቦታ ላይ የማየውን ነገር ላይ ራሳችን እናገኝና ከዛ የምንፈልገውን ነገር ለማግኘት ስንል የሌሎችን ሰዎች መብት እንጥሳለን። የማየውን ነገር ከአይምሯችን፣ ከሊናችን፣ ከጊዜር ጋር ከሁሉም ጋር እንጣላለን። ለዚህ ነው እኮ የጅብ ችኩል ምን ይባላል? ቀንድ ይነክሳል። ስለዚህ እኛ ያልሆነውን ነገር ውስጥ እንዳንጋፋ ዛሬ ማድረግ ያስፈልጋል። ፈጠን ብሎ በሰዓታችን መጠቀም፣ ጊዜያችንን በትክክል በአግባቡ መጠቀም ማዋል ያስፈልጋል።